እቃዎች እንዴት ይወገዳሉ የገቢዎች ሚኒስቴር ሲያወጋገድ ስርዓቱ በምን መልኩ ነው የሚከታተለው የሚለውን ለማየት ያክል ታክስ ከፋዮች ጥቅም ላይ የማይሰጡ እቃዎች ካሏቸው የተበላሹ ወይም ደግሞ የተጎዱ እቃዎች በሚኖርበት ጊዜ ለታክስ ባለስልጣኑ አሳውቀው ማስወገድ እንዳለባቸውና የተወገዱ እቃዎችን በወጪነት መመዝገብ እንደሚጠበቅባቸው በመመሪያው 176 አንቀጽ 30 ላይ በግልጽ ደንግጎታል ማለት ነው። ስለዚህ ይህን መሰረት ተደርጎ ታክስ ከፋዮች ምን እንድናቸው ማድረግ ያለባቸው ጥያቄያቸውስ ምን አድርገው ነው ማቅረብ ያለባቸው ስርዓቱስ ምን መከተል መቻል አለበት የሚለውን ነገር ለማየት ያክል በመጀመሪያ ታክስ ከፋዮች የሚወገድ እቃ ስለመኖሩ በማመልከቻ ጽሁፍ መሰረት አድርጎ ለታክስ ባለስልጣኑ መጠየቅ መቻል አለበት ማለት ነው። ሲጠይቅም አራት ነገሮች መሰረት አድርጎ መጠየቅ ያለበት አንደኛ ያ እቃው ጊዜ በማለፉ ምክንያት የሚወገድ ከሆነ፣ ሁለተኛ ያ እቃ የሚወገደው የመለዋወጫ እቃ ወይ ደግሞ ንብረት በማጣቱ ምክንያት ከሆነ ወይ ደግሞ መለዋወጫ ዋጋው ከንብረቱ ከሚወገደው ንብረት 50% እና ከዛ በላይ ስለመሆኑ ማረጋገጫ ያለው ከሆነ፣ ወይም ደግሞ ፋሽኑ ያለፈበት ከሆነ ያ ንብረት ኦብሶሌት አድርጎ ዘመኑ ያለፈበት ከሆነ ይሄኛውም እንዲወገድ ጥያቄ ሊያቀርብ ይችላል ማለት ነው። ስለዚህ ጥቅም የማይሰጡም ከሆኑ በዚህ መልኩ አድርጎ ጥያቄውን ያቀርባል። ጥያቄውን ሲያቀርብ ሁሉም መረጃዎች የእቃው ስሪት፣ የት እንደተመረተ፣ የሀገር ውስጥ የተገዛ ከሆነ ወይ ደግሞ ሀገር ውስጥ የተመረተ ከሆነ ደረሰ ኢንቮይሶችን ማቅረብ ይጠበቅበታል። ከውጭ ሀገር የመጣ ከሆነ ደግሞ የጉምሩክ ዲክላሬሽን የተገዛበትን መረጃ ጭምር አያይዞ ጥያቄውን ለባለስልጣኑ ያቀርባል ማለት ነው። ባለስልጣኑ ጥያቄውን ከቀረበለት በኋላ ባለው ስራ መሰረት አድርጎ የቀረበውን ጥያቄ ትክክለኛነትን ይመረምራል። ያ የቀረበውን ጥያቄ ትክክል መሆኑ ካረጋገጠና መወገድ አለበት ብሎ ካመነ ለታክስ ከፋዩ መቼ ማስወገድ እንዳለበት፣ የት ቦታ ማስወገድ እንዳለበት በጽሁፍ በመስጠት በቂ ዝግጅት እንዲያደርግ ለታክስ ከፋዩ ይሰጠዋል ማለት ነው። መወገድ የለበትም ብሎ ካመነ ግን በ10 ቀናት ውስጥ ለታክስ ከፋዩ መወገድ እንደሌለበትና ያላሟላውን ሂደት ምን እንደሆነ በጽሁፍ ገልጾ ለታክስ ከፋዩ እንዲሰጠው ይደረጋል። ማስተካከያ ማድረግ የሚጠበቅበት ከሆነ ማስተካከያ አድርጎ ድጋሚ ጥያቄ እንዲያቀርብ ይደረጋል። ቶታሊ ውድቅ የሚሆን ከሆነ ደግሞ ውድቅ የሆነበትን በጽሁፍ ተገልጾ ይሰጠዋል ማለት ነው። ከዚህ በኋላ ተቀባይነት ያገኙ ጥያቄያቸውን እንዲወገድላቸው ተቀባይነት ያገኙ ታክስ ከፋዮች ግን አስፈላጊውን ዝግጅት እንዲያደርጉ ከተነገራቸው በኋላ አንደኛ ከሚመለከታቸው አካል ጋር መወያየት መቻል አለባቸው። ለምሳሌ መድኃኒት ኤክስፓየር ያደረገ ወይ ደግሞ ጊዜው ያለፈበት መድኃኒት ከሆነ የሚያስወግዱት ከምግብና መድኃኒት ባለስልጣን ጋር በመወያየት የሚወገድበት ቦታ በምን መልኩ መወገድ እንዳለበት ጭምር ጊዜውን ካስቀመጡ በኋላ ታክስ ባለስልጣኑ ተወካዮችም እና የሚመለከታቸው አካላት የታክስ ከፋይ ተወካዮች በተገኙበት በተቀመጠው ማስወገጃ ቦታ ለዚህ ዓላማ ተብሎ የተቀመጡ ወይ ደግሞ ድርጅቶች የሚሰሩ አሉ። በእነዚህ ቦታዎች የተቀመጠውን ንብረት እንዲወገድ ወይ ደግሞ እቃዎቹን እንዲወገዱ ይደረጋሉ ማለት ነው። ከተወገዱ በኋላ የሚመለከተው እነዚህ አስወጋጅ ተቋማትን ሰርቲፊኬሽን ይሰጧቸዋል። እንዲሁም በእለቱ እንዲወገድ በአካል የተመለከቱ የታክስ ባለስልጣኑ የሚመለከተው ቃለ ጉባኤዎችን ከያዘ በኋላ እዚህ መጥቶ የሚመለከተውን ቃለ ጉባኤና ማስረጃዎችን ከያዘ በኋላ ለታክስ ከፋዩ በወጪነት መመዝገብ እንዳለበትና ተቀባይነት ያገኘ ስለመሆኑና ስለመወገዱ በጽሁፍ ሰጥቶት ታክስ ከፋዩ አስፈላጊ ያለ የሂሳብ ምዝገባን አከናውኖ ወጪውን በሂሳብ መዝገብ አካቶ የሚይዝበት ሂደት ነው ያለው ማለት ነው።